ባቀማን በቂጥሽ ገብቼ ባፍሽ ነበር መውጣልሽ አንቺ ግም የግም ልጅ ማለት ነው። ዱባይ ያሰለቸሽ አንቺ እኮ እኔ ከወጥቼ ነው ሰርቼ የምመለሰው። እኔ እኮ ወጥቼ ሰርቼ ኑሮዬን ነው የምኖረው። እንዳንቺ እኮ ሽሩምጭ አይደለም ቲክቶክ ላይ ተቀመጥኩት። ቲክቶክ ላይ ተቀምጬ ታብታብ አድርጉልኝ እንደዚህ ጀላ ጠባለ እያልኩ በስልክ እኮ አላወራም። እኔ ከወንድ ጋር ገብቶሻል። እኔ እኮ እንዳንቺ ጀላ ጠባለ ብዬ በስልክ አላወራም ከወንድ ጋር እማወራ ከራሴ ጋር ነው። አንቺ የሸርሙጣ ልጅ አባትሽ ደና ቢሆን አንቺ ደና ትሆኛለሽ። አንቺ ግም የግም ድግስ ማለት ነው። በስባሳ ትዳር ፈቺ አፋቺ ለገዛ ትዳርሽ ታማኛለሽ። አንቺ ቺት አርግተሽበት የተፋታሽ ለሽርሙጥና ለድንቁርና ለጊፍተር ብለሽ ጀላ አንቺ እኮ ታስታውሻለሽ እንዴ? ማን ጊፍተር የሚባለው ዞ የሚባለው ጊፍተር እኮ ዱባይ መድረስ መጥቶ እኮ በርቶሽ የተመለሰው አንቺ እከካም ማለት ነው። ቂጥሽና አምስሽን አገላብጦልሽ የሄደው አንቺ ግሜትን ግግም ልጅ ጥላም። አንቺ ልታወሪ ከኔ ጋር ስለኔ ቤተሰብ ስለኔ ሀያት ልታወሪ አንቺ ትል ደግሞ የኔ ወንድሞች አንቺ ቤት ውስጥ ተባቀት አንቺ አባትሽ ምን ኖሮት አባትሽ እኮ ለማኝ ነው። ዴስቲቪ እኮ ቁጭ ብሎ አባትሽ ኢቭን የኔ አባት የመንግስት ሰራተኛ ነው። ሀያቴ ጡረታ ያወጣ ትልቅ ሰው ነው። አገር የሚያውቀው ፀሐይ የሞቀው የኔ ሀያት ታዋቂ አባት